ፓርቱ ነው። ከዳኒ ጋር ተገናኘን። በጣም አምሮበት ነበር። ከዛ የሆነ ቦታ ልውሰድሽ ብሎ እጄን እየጎተተ የሆነ ቦታ ወሰደኝ። እዛ ስንደርስ ግን በጣም ደነገጥኩ። ምክንያቱም የሆነ ፕሮግራም ነበረ። ወደ ውስጥ ገባን። ከዛ ትንሽ እንደቆየን ዳኒ የፍቅር ጥያቄ አቀረበልኝ። እኔም በጣም ወድጄው ስለነበር ጥያቄውን ተቀበልኩ። ከዛ ግን ደስ የሚል ምሽት አሳለፍን። ወደ ቤት ሄድኩ። ቤት ስደርስ ግን ያልጠበቅኩት ነገር ገጠመኝ። ወንድሜ ከቤት ተባሮ አገኘሁት። ምክንያቱም የእንጀራ እናቴ አስገድደው ሊደፍረኝ ነበር ብላ ውሸቷን ለአባቴ ተናግራ፣ እኔም በጣም ከፋኝ። ስልክ ስደውልለት ስልኩ አይሰራም። ከዛ ለአባቴ ውሸቷን ነው ወንድሜ ያረግም ስለው ምን አድርጋ እንደመረዘችው ባላውቅም አባቴ ግን ከፊቴ ከፊ ውሸታም ነኝ። አሁን ላይ አባታችን ተቀይሮብናል። አሁን ላይ ሲከፋኝ አይዞሽ የሚለኝ ዳኒ ብቻ ነው። ከዳኒ ጋር ብዙ ህልም አለን። ወደፊት በተክሊል መጋባት ነው የምንፈልገው። በጣም ነው የሚወደኝ። ሌላ ችግር ተጨመረ ደግሞ። እንጀራ እናቴ ወንድሜን ከቤት አባራ የራሷን ልጅ አመጣች። በቤት አብሮን ሊኖር ነው። ስሙ ናቲ ይባላል። በጣም ዱርዬ ነው። ገና ከመምጣቱ አይኖቹን ከኔ ላይ ጥሏል። ማታ እራት እየበላን የአባቴ ስልክ ጠራ። አዲስ ቁጥር ነበር። አባቴ ሄሎ ማን ልበል አለ። ከዛ አባቴ እኔም ልጅህ ነኝ አለ። ማን ልበል አለ። ከዛ አባቴ እኔ ልጅህ ነኝ አለ። ሁላችንም ደስ አለን። ከዛም ወንድሜ እንዲህ አለ፣ አባቴ ይቅር በለኝ፣ ከቤት ስታባረሪኝ የሚሄድበት ሳጣ በባህር ሄጄ አሁን ተይዤ እያሰቃዩኝ ነው። ብር አስልክ ብለው ለአንተ አልደውልም ብዬ እስካሁን ድረስ ጆሮዬን እና 3 ጣቴን ቆርጠውታል አለ። ነገ ጠዋት ካላክልኝ አይኔን አጥተው ይገሉኛል አለ። ይህን ስሰማ እኔ ማልቀስ ጀመርኩ። እሱም እንዲህ አለኝ፣ እህቴ እወድሻለሁ፣ ምንም ቢከፋሽ ቃል ግቢልኝ፣ ምንም አይነት ውሳኔ እንዳትወስኝ ብሎ ስልኩ ተቋረጠ። እኔም ጠዋት ብሩን ያስገባለታል ብዬ ነበር፣ ግን ጠዋት አባቴ ብር የለኝም አለ። ለካ ሌሊቱን ሙሉ ሚስቱ ስትመክረው አድራ ነው በልጁ ላይ ጨከነው። ሚስቱን አስበለጠ። በፊት የሚሳሳልን አባታችን አሁን ግን ጨካኝ ሆነብን። እኔ ምንም ማድረግ ስለማልችል እያለቀስኩ ዝም አልኩ። የሚያሳዝነው ነገር ግን በሁለተኛው ወር ለእንጀራ እናቴ ልጅ አባቴ ባጃጅ ገዛለት። ልጁ ላይ ጨክኖ ለሱ ባጃጅ ገዛለት። እኔም ግን ለምን አባቴ አልኩት። እሱም አያገባሽም አለኝ። የወንድሜና የእናቴ ሀዘን ሁሌም እያስለቀሰኝ ደግሞ ሌላ ችግር ተጨመረብኝ። የእንጀራ እናቴ ልጅ ናቲ ሁሌም ያስቸግረኝ ነበር፣ ሴትነቴን እየፈለገ። ይህንን ለአባቴ ስነግረው ግን አላመነኝም ነበር። የሆነ ቀን ግን ዳኒ እኛ ሰፈር መጥቶ ነበር። እሱን ሰላም ብዬ ወደ ቤት ስመለስ ያለ ወትሮ ቤቱ ጭር ብሎ ነበር። እቤት ማንም አልነበረም። እኔም በሩን ከፍቼ ስገባ ለካ ቤት ውስጥ ናቲ ነበረ። ዘሎ በሩን ዘግቶ እጄን ጠምዝዞ ሊደፍረኝ ሶፋው ላይ ወረወረኝ። ከዛ እኔም መጮህ ጀመርኩ። ግን ብሎ አለቀ። ግን ከ1989 እስከ 1999 የተወለድን ልጆች ወደ ጎን አሳልፉት። ለምንድን ነው ግን ደስታ የራቀን? ፈተና የበዛብን፣ ሀዘን የከበበን፣ እድል የሌለን፣ ሁሌም ስቃይ ብቻ። አሁንስ